የከአብ ቤተሰቦች ዛሬ ደግሞ አንድ ነገር ልንሰራ ነው። አብረን ውሃ እንጥዳለን። ለፓስታ የሚሆን ሽንኩርታችንን እንከትፋለን። ቲማቲሙን አንድ ላይ አድርገን በመፍጫ እንከታለን። ሁለቱንም ከፈጨን በኋላ ለስጎ የሚሆነን ነው። መጥበሻችን ላይ እናደርጋለን። ከዛ የፓስታ ውሃ እዚህ ጋር ስለፈላልን ፓስታችንን እንጨምራለን። ፓስታው ሲፈላ ፓስታው በሰለ። እዚህ ጋር ከበሰለ በኋላ የስጎ ውሃ መጥቶ ስለነበር ላይ ዘይት አረኩበትና እያቁላላሁት ነበር። ከዛ ላይ በርበሬ ለከለር የሚሆን በርበሬ አረኩኝ። በርበሬው ደግሞ ከተቁላላ በኋላ ሳልሳ አርጌበታለሁ። ሳልሳውም ካበሰልኩት በኋላ ቱና ነው ያረኩት። በስጋም ትችላላችሁ፣ ባላችሁ ነገር በስጋ ሞር ይጣፍጣል። ከዛ ጨው አረኩኝ። ፓስታ ላይ ጨው ስላላረኩ እዚህ ላይ ጨው አረኩኝ። ይሄን ይመስላል፣ አለቀ ማለት ነው። በቃ ገልብጬው በራሱ መጥበሻ ነው። መጥበሻዬ ሽሮ ይዟል ያኛው። ስለዚህ ቢሻሜል ሶስ ለመስራት ቅቤ ስለሌለኝ ዘይት አረኩኝ። ዘይቱ ሞቅ ሲል ዱቄት 4 ማንኪያ፣ ከዛ ወተት እያረግን እንደዚህ አይነት ቴክስቸር እስኪይዝ ድረስ በደንብ ማማሰል ነው። ከዛ ፓትራዬ ላይ የኬክ ፓትራን የተጠቀምኩት፣ ባላችሁ ነገር ሞክሩት። እኔ ስለሌለኝ ነው። ፓስታዬን አረኩኝ፣ ቢሻሜል ሶስ። ከዛ በኋላ ስጎን ላዩ ላይ በቃ እንደዚህ እያረጋችሁ መደርደር ነው ላይ ድረስ። ይኸው እንደምታዩት እንደዚህ አድርጌ ጨረስኩ። ከዛ ፓትራዬን አግየው ነበር፣ ውስጥ ከተትኩት፣ ኦቭን ውስጥ ከተትኩት። ኦቭኑ ግሎ ነበር። ከዛ በስሎ ሲወጣ ይሄን ይመስላል። በጣም ነው የሚጣፍጠው። ከላይ ትንሽ አረር ብሏል። እሷ ኖርማል ናት። ከዛ ቆርሼ እንደዚህ ያወጣሁት ሞር ቀዝቀዝ